ሁላችንም ረጅም ዕድሜ መኖር፣ ጤናማ መሆን እንፈልጋለን። እንዲሁም በህይወታችን ደስተኛ መሆን እንመኛለን። ነገር ግን ሳናውቀው በየቀኑ የምናደርጋቸው አንዳንድ ትንንሽ የሚመስሉ ልማዶች ውስጣዊ አካላችንን በተለይም ጉበታችንና አጠቃላይ ጤናችንን እንዴት እያወደሙ እንደሆነ ስንቶቻችን እናውቃለን? ዛሬ የምንነጋገረው ስለ 7 ህይወታችንን የሚያበላሹ መጥፎ ልማዶች ነው። ይህ ቪዲዮ ጤናችሁን ለመጠበቅ ወሳኝ እርምጃ የምትወስዱበት እንደሚሆን አልጠራጠርም። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም በመጨረሻ ላይ መፍትሄዎቹንም እነጋገራለን። ወደ ዝርዝሩ እንለፍ። አንደኛ፣ ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች። የመጀመሪያውና ምናልባትም ብዙዎቻችን የምንዘነጋው ትልቁ ስህተት ያለ ሐኪም ትዕዛዝ እንደ ልብ የምንገዛው የህመም ማስታገሻዎች ናቸው። እስቲ አስቡት፣ ራስ ምታት ሲሰማን ወይም ትንሽ የሰውነት መገጣጠሚያ ህመም ሲኖረን ምን እናደርጋለን? ወደ ፋርማሲ እንሮጣለን። ፓራሲታሞል፣ አስፕሪን ወይም አይቡፕሮፊን ገዝተን እንወጣለን። ይሄ እኮ ቀላል የህመም ማስታገሻ ነው ብለን እናስባለን። ነገር ግን እውነታው ከዚህ የተለየ ነው። በተለይ ለራስ ምታት የሚወሰደው ፓራሲታሞል በመባል የሚታወቀው መድኃኒት ከመጠን በላይ ሲወሰድ ለጉበት በጣም አደገኛ ነው። ጉበታችን በሰውነታችን ውስጥ የሚገቡትን መርዛማ ነገሮች የማጣራት ኃላፊነት አለበት። እነዚህን መድኃኒቶች በብዛትና በተደጋጋሚ ስንወስድ ጉበታችን እነርሱን ለመሰባበር ወይም ሜታቦላይዝድ ለማድረግ ከፍተኛ ጫና ውስጥ ይገባል። በሂደት የጉበት ሴሎች ሊጎዱ፣ አልፎ ተርፎም ለጉበት ድጋም ወይም ሊቨር ፌለር ሊዳረጉ ይችላሉ። ሌላው አደገኛ ነገር ደግሞ እነዚህን መድኃኒቶች ከአልኮል ጋር ቀላቅሎ መውሰድ ነው። ለምሳሌ ከምሽት መጠጥ በኋላ ለሚፈጠር ራስ ምታት ወይም አንጎበር ፓራሲታሞል መውሰድ፣ ይህ በጉበት ላይ እሳት እንደመጨመር ይቆጠራል። ስለዚህ ህመም ሲሰማችሁ መጀመሪያ መንስኤውን ለማወቅ ሞክሩ። ተፈጥሯዊ የህመም ማስታገሻ መንገዶችን ለምሳሌ ውሃ መጠጣት፣ እረፍት ማድረግ ተጠቀሙ። መድኃኒት የግድ ከሆነ ደግሞ መጠኑን ወይም ዶዜጅ በትክክል ተከተሉ። ከተቻለ ሐኪም አማክሩ። በኪሳችን እንደ ከረሜላ የምንይዘው እንክብሎች የውስጥ አካሎቻችንን በጸጥታ እየገደሉ ሊሆን እንደሚችል አስቡ። ሁለተኛው ነጥብ የአኗኗር ዘይቤያችን ነው። ዘመናዊነት ያመጣው ትልቁ ችግር እንቅስቃሴ አልባ መሆን ነው። ሳዲታሪ ላይፍ ስታይል። አብዛኞቻችን ጊዜያችንን የምናሳልፈው በመቀመጥ ነው። በቢሮ ወንበር ላይ፣ በመኪና ውስጥ ወይም ቤት ውስጥ ቲቪ እያየን። ይህ እንቅስቃሴ ማጣት ብቻውን ችግር አይደለም። ችግሩ የሚባባሰው የምንመገበው ምግብ ጋር ሲደመር ነው። እንቅስቃሴ በምናደርግበት ጊዜ ሰውነታችን የሚፈልገው የኃይል መጠን ወይም ካሎሪ ይቀንሳል። ነገር ግን እኛ የምንመገበው ዘይታማ ምግብ ነው። እነዚህ ምግቦች በካሎሪ የበለጸጉ ነገር ግን በንጥረ ነገር ድሃ ናቸው። ጃንክ ፉድ ስንል ምን ማለታችን ነው? በርገር፣ ፒዛ፣ የተጠበሱ ድንቾች እና በፋብሪካ የተቀነባበሩ ምግቦች። እነዚህ ምግቦች በሰውነታችን ውስጥ ሲገቡ ምን ይፈጠራል? አንደኛው የኢንሱሊን መዛባት ነው። ሰውነታችን ስኳር በአግባቡ መጠቀም ያቅተዋል። ሁለተኛ የጉበት ስብ ወይም ፋቲ ሊቨር። እንቅስቃሴ ስለሌለ ትርፍ የሆነውን ኃይል ወደ ስብነት ተቀይሮ በጉበትና በሆድ አካባቢ ይከማቻል። ይህ ደግሞ ለስኳር በሽታ፣ ለደም ግፊት እና ለልብ ህመም ዋና መንስኤ ነው። እንቅስቃሴ አልባ መሆን ልክ እንደ ማጨስ አደገኛ እንደሆነ ጥናቶች ያሳያሉ። የሰው ልጅ የተፈጠረው ለመንቀሳቀስ ነው። በተለይ ቢያንስ ለ30 ደቂቃ ፈጣን የእግር ጉዞ ማድረግ በቀን ውስጥ ይመከራል። ሊፍት ከመጠቀም ደረጃ መውጣት ወይም በየሰዓቱ ከመቀመጫ ተነስቶ ሰውነት ማፍታታት ግዴታ ነው። እንቅስቃሴ ስናደርግ ጉበታችን ይነቃቃል፣ የደም ዝውውራችን ይስተካከላል፣ እንዲሁም አላስፈላጊ ስብ ይቃጠላል። ሶስተኛው ነጥብ በየቀኑ የምናበስለው ወይም የምንመገበው ምግብ ውስጥ የተደበቁ ጠላቶች ናቸው። እነርሱም የተጣሩ ዘይቶች፣ ሪፋይንድ ኦይል እና ስኳር ናቸው። ብዙዎቻችን የምንጠቀማቸው የምግብ ዘይቶች ለምሳሌ የሱፍ ዘይት፣ የበቆሎ ዘይት፣ የአኩሪ አተር ዘይት በፋብሪካ ውስጥ በከፍተኛ ሙቀትና በኬሚካል ሂደት ውስጥ ያለፉ ናቸው። እነዚህ ዘይቶች ኦሜጋ 6 የተባለ የስብ አሲድ በብዛት ይይዛሉ። ኦሜጋ 6 ለሰውነት አስፈላጊ ቢሆንም መጠኑ ሲበዛ በሰውነት ውስጥ ኢንፍላሜሽን ወይም የሰውነት እብጠት ያስከትላል። ይህ እብጠት ለጉበት በሽታ፣ ለካንሰርና ለልብ ህመም መነሻ ነው። ለምሳሌ በሌላ በኩል ስኳር አለ። ስኳር ስንል ሻይ ላይ የምንጨምረው ነጭ ስኳር ብቻ አይደለም። በዳቦ፣ በፓስታ፣ በሶዳ መጠጦችና በታሸጉ ጭማቂዎች ውስጥ ያለው ስኳር ወይም ፍሩክቶስ ጭምር ነው። ጉበታችን
ፍሩክቶስን ወደ ስብ የመቀየር ባህሪ ያለው። ብዙ ስኳር ስንበላ ጉበታችን በስብ ይሸፈናል። ነን አልኮሊክ ፋቲ ሊቨር ዲዚዝ። ይህ በሽታ አልኮል ሳይጠጡ ጉበታቸው የሚጎዳ ሰዎች ቁጥር እንዲጨምር አድርጎታል። አሁን ደግሞ የምንመለከተው መፍትሄው ምንድነው የሚለው ነው። ከአትክልት ዘይቶች ይልቅ እንደ ኦሊቭ ኦይል፣ የኮኮናት ዘይት ወይም ቅቤ በልክ ወይም ደግሞ በደንብ የተጣራ ዘይትን መጠቀም፣ ስኳርን መቀነስ እና ከተቻለ ማስወገድ፣ ጣፋጭ ነገር ሲያምረን ፍራፍሬዎችን መመገብ ያስታውሱ። ስኳር ለሰውነት ምንም አይነት ጠቃሚ ንጥረ ነገር አይደለም፣ ባዶ ካሎሪ ብቻ ነው። አራተኛውና በጣም ወሳኙ ነጥብ ጭንቀት ነው። ብዙ ጊዜ ጭንቀትን እንደ ስሜታዊ ችግር ብቻ ነው የምናየው። ተጨንቅ ያለው ደብሮኛል እንላለን። ነገር ግን ጭንቀት ባዮሎጂካል ተጽዕኖ አለው። ሲጨነቁ ሰውነታችሁ ኮርቲዞል የተባለ ሆርሞን ያመነጫል። ይህ ሆርሞን ለአጭር ጊዜ አደጋን ለመከላከል ይጠቅማል። ነገር ግን ሁሌም በጭንቀት ውስጥ ስንሆን የኮርቲዞል መጠን በደም ውስጥ ከፍ ብሎ ይቆያል። ይህ ምን ያስከትላል? አንደኛ፣ የጉበት ስራ ይስተጓጎላል። ኮርቲዞል ጉበት ግሉኮስ ወይም ስኳርን በብዛት እንዲያመርት ያደርገዋል። ይህ ትርፍ ስኳር ደግሞ ወደ ስብነት ይቀየራል። ሁለተኛ፣ የምግብ መፈጨት ችግር። ጭንቀት የምግብ መፈጨት ስርዓትን ያዛባል። ይህም ለሆድ ድርቀት እና ለጋዝ መፈጠር ይዳረጋል። ሶስተኛ፣ የሰውነት መቆጣት ወይም ኢንፍላሜሽን። ስር የሰደደ ጭንቀት የሰውነትን በሽታ የመከላከል አቅም ያዳክማል። ጭንቀት ሲኖርብን ብዙ ጊዜ ወደ መጥፎ ልማዶች እንሮጣለን። ለምሳሌ መጠጣት፣ ማጨስ ወይም ከመጠን በላይ መብላት። ይህ ደግሞ ችግርን እጥፍ ያደርገዋል። ስለዚህ ጭንቀትን መቆጣጠር ለጉበታችንና ለህይወታችን ወሳኝ ነው። በቂ እንቅልፍ መተኛት፣ ማሰላሰል ወይም ሜዲቴሽን፣ ከወዳጅ ዘመድ ጋር ማውራት እና ችግሮችን በረጋ መንፈስ መፍታት መለመድ አለብን። ጭንቀት አእምሮን ብቻ ሳይሆን ጉበትንም ይበላል። አምስተኛ፣ አልኮል እና የቫይታሚን ቢ እጥረት። አልኮል መጠጣት መጥፎ ነው ይባላል። ይህ ብቻ አይደለም። አልኮል በሰውነት ውስጥ እንዴት እንደሚሰራና በተለይም ከቫይታሚን ቢ1 ወይም ታያሚን ጋር ያለውን ግንኙነት ማብራራት ያስፈልጋል። አልኮል ለጉበት መርዝ ወይም ቶክሲክ ነው። ጉበት አልኮልን ለማጣራት ቅድሚያ ይሰጣል። በዚህም ምክንያት ሌሎች ስራዎችን ለምሳሌ ስብን ማቃጠል ያቆማል። ነገር ግን የከፋው ጉዳት አልኮል በሰውነታችን ቫይታሚን ቢ1 እንዳይቀበል ወይም አብዞርብ እንዳያደርግ መከላከሉ ነው። ቫይታሚን ቢ1 ለምን ይጠቅማል? ለምግብ ወደ ኃይል እንደመቀየር፣ ለነርቭ ስርዓት ጤንነትና ለአእምሮ ትውስታ። አልኮል አዘውትረው የሚጠጡ ሰዎች ብዙውን ጊዜ የቫይታሚን ቢ1 እጥረት አለባቸው። ይህ ሲባል ምን ይሰማቸዋል? ድካም፣ የመርሳት ችግር፣ የእጅና እግር መደንዘዝ እንዲሁም የአእምሮ መወዛገብ። በረዥም ጊዜ ደግሞ ለአእምሮ ህመም ይዳረጋል። አልኮል ስንጠጣ ጉበታችን ይጎዳል፣ አንጀታችን ይጎዳል፣ እንዲሁም ጠቃሚ ንጥረ ነገሮችን እናጣለን። ስለዚህ አልኮልን ማቆም ወይም በከፍተኛ ሁኔታ መቀነስ ለጉበት ጤንነት ብቻ ሳይሆን ለአእምሮ ጤንነትና ለነርቭ ስርዓታችን ወሳኝ ነው። አልኮል ጊዜያዊ ደስታን ሊሰጥ ይችላል፣ ነገር ግን ዘላቂ ጤናን ያቀውሳል። ስምንተኛው ልማድ በዘመናዊነት ህይወት የተለመደው ለምቾት መብላት ነው። ጊዜ ስለሌለን ወይም ምግብ ማብሰል ስለማንፈልግ ፈጣንና የታሸጉ ምግቦችን እንመርጣለን። ለምሳሌ የፕሮቲን ባሮች ጤናማ ይመስላሉ፣ ነገር ግን አብዛኞቹ በስኳር፣ በአኩሪ አተር ወይም ሶያ ፕሮቲንስ አይሶሌት እና በኬሚካሎች የተሞሉ ናቸው። እንደ ከረሜላ ናቸው። የታሸጉ ምግቦች ወይም ፓክድ ሜልስ ረዥም ጊዜ እንዲቆዩ ተብለው ብዙ ጨው፣ ሶዲየም እና መከላከያ ኬሚካሎች ፕሬዘርቫቲቭ ይጨመርባቸዋል። ስታርች የበዛባቸው ምግቦች ብስኩት፣ ኬክ፣ ድንች፣ ቺፕስ። እነዚህ ምግቦች ኮንቪናንት ወይም ደግሞ ምቹ ናቸው። ቦርሳ ውስጥ ይያዛሉ፣ ማብሰል አይጠበቅብንም፣ ነገር ግን ለጉበታችን ምቹ አይደሉም። ጉበት እነዚህን ሁሉ ሰው ሰራሽ ኬሚካሎች እና ከመጠን ያለፈ ስኳር ለማጣራት ይታገላል። የተፈጥሮ ምግብ ወይም ሪል ፉድ እና የተቀነባበረ ምግብ ፕሮሰስድ ፉድ ለሰውነት የሚሰጡት ምላሽ የተለያየ ነው። የተቀነባበረ ምግብ ስንበላ ሰውነታችን ጠግቤያለሁ የሚለውን መልእክት ቶሎ አያስተላልፍም። ስለዚህ ብዙ እንበላለን። ለምቾት ብለን የምንበላው ምግብ ለወደፊት ህይወታችን ምቾት ማጣት ወይም ዲስኮምፎርት እና በሽታ ሊያመጣብን ይችላል። ጊዜ ወስደን ትኩስና ተፈጥሯዊ ምግቦችን ማዘጋጀት ለራሳችን የምንሰጠው ትልቅ ክብር ነው። ሰባተኛውና የመጨረሻው ነጥብ ሰውነታችንን የሚጠብቁ ወሳኝ ምግቦች አለመመገብ ነው። ብዙዎቻችን የምንመገበው ለመጥገብ እንጂ ሰውነታችንን ለመገንባት አይደለም። በዚህም ምክንያት ጉበታችን
የሚጠብቁና የሚያጸዱ ምግቦችን እናጣለን። በተለይ ጉበትን ለማጽዳትና ጤናማ ለማድረግ የሚረዱ 3 ቁልፍ ምግቦች አሉ። እነሱንም ብዙ ጊዜ እንዘናጋቸዋለን። አንደኛ ሰላጣና አረንጓዴ ቅጠላቅጠሎች እንደ ብሮኮሊ፣ ጎመን የመሳሰሉ እነዚህ አትክልቶች ጉበት መርዛማ ነገሮችን ለማስወገድ የሚጠቀምባቸውን ኢንዛይሞች ያነቃቃል። ብሮኮሊ በተለይ ጉበትን ከስብ ክምችት ለመከላከል ተአምረኛ አቅም አለው። ሁለተኛ ነጭ ሽንኩርት በውስጡ ሰልፈር ይይዛል። ሰልፈር የጉበትን ኢንዛይሞች በማነቃቃት መርዛማ ነገሮችን ከሰውነት ጠራርጎ ለማውጣት ይረዳል። እንዲሁም ነጭ ሽንኩርት ጸረ ባክቴሪያና ጸረ ፈንገስ ነው። ሶስተኛ ቀይ ስጋና አሳ። እነዚህ ላይ አንድ ማስተካከያ ያስፈልጋል። ብዙ ጊዜ ቀይ ስጋ መጥፎ ነው ይባላል። ነገር ግን ጥራት ያለው በሳር ያደገ ከሆነ የታረደው ማለት ነው እና የባህር አሳዎች እጅግ በጣም ጠቃሚ ናቸው። ውድ ተመልካቾቼ እስካሁን ያየናቸው ነጥቦች ምናልባት የአንዳንዶቹ ቀላል ሊመስሉ ይችላሉ፣ አንዳንዶቹ ደግሞ ከባድ። ነገር ግን ዋናው ቁም ነገር ለውጥ ነው። ህይወታችን የሚቀየረው በአንድ ቀን የምናደርገው ትልቅ ነገር ሳይሆን በየቀኑ የምናደርጋቸው ትንንሽ ነገሮች ናቸው። ስለዚህ ያለ ሐኪም ትዕዛዝ መድኃኒት አለመውሰድ፣ ከወንበራችን ተነስተን መንቀሳቀስ፣ ስኳርና መጥፎ ዘይቶችን ከኩሽናችን ማስወገድ፣ ጭንቀትን መቆጣጠርና አልኮል መቀነስ፣ የታሸጉ ምግቦችን ቀንሰን ትኩስ ምግብ አብስለን መብላት፣ እነዚህ ነገሮች የዛሬው መልእክቶቻችን ናቸው። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ። ኮሜንት ካላችሁ ይጻፉ። ላይክ እና ሼር እንዳይረሳ። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት